ሰላም ውድ ስለዛሬ ቤተሰቦች እንደምን ውላችኋል? በዛሬው ዕለትም አዳዲስ እና ትኩስ መረጃዎችን ይዘንላችሁ ቀርበናል። ሰብስክራይብ እያደረጋችሁ እንድትከታተሉን እንጋብዛለን። አብራችሁን ቆዩ። በተለያዩ ፊልሞችና በዘመን ድራማ በማስታወቂያ ስራዎች የሚታወቀው ተዋናይ ሄኖክ ድንቁና ፍቅረኛው ተዋናይት ሜላት ነብዩ ሀና ተካቦ የተባለችን ግለሰብ በመደብደብ ወንጀል አዲስ አበባ በሚገኘው ካራማራ ፖሊስ ጣቢያ ክስ እንደተመሰረተባቸው ታውቋል። ከቀናት በፊት መስከረም 14 ቀን 2013 ዓ.ም ከቀኑ በ9 ሰዓት አዲስ አበባ አትላስ አካባቢ ተዋናዩ ሄኖክ ድንቁ ከፍቅረኛው ሜላት ነብዩ ጋር በመኪና እየተጓዙ እንደነበረና በሌላ መኪና ደግሞ የግል ተበዳይ ሀና ተካቡ ከጓደኞቿ ጋር በራይድ መኪና ወደ ስራ እየተጓዘች እንደነበር የገለጸችው የግል ተበዳይ ሀና ተካቡ ለፖሊስ ባቀረበችው ክስ ላይ በወቅቱ እሷ የነበረችበትና የነ ሄኖክ መኪና መብራት እንዳስቆማቸውና በወቅቱም ሄኖክ መኪና ውስጥ ጭቅጭቅ እንደነበረ አስታውቃለች። በሰዓቱ የትራፊክ መብራት ጎን ለጎን ሲያስቆማቸው ወደ እነ ሄኖክ መኪና መመልከቷን የተናገረችው የግል ተበዳይ ሁለት ጊዜ ዞራ ስትመለከት ከአርቲስት ሄኖክ ድንቁ ጋር አይን ለአይን መገጣጠሟና በዚህም ምክንያት አርቲስቱ ከመኪና ወርዶ አይኗን፣ አፍንጫዋን፣ በአጠቃላይ ፊቷን በተደጋጋሚ በቦክስ እንደመታትና በዚህም አይኗ አካባቢ እንደተሰነጠቀና ሌሎችም ጉዳቶች እንደደረሱባት ተናግራለች። ከተዋናይ ሄኖክ ድንቁ ጋር የነበረችው ፍቅረኛው ሜላት ነብዩ ምንም እንኳን ከመኪናው ወርዳ በድብድቡ ባትሳተፍም ከነበረችበት መኪና ውስጥ ሆና ዕቃ ስትወረውር እንደነበር ሀና ተካቡ የገለጸች ሲሆን ሜላት እሷ ወዳለችበት መኪና የሽቶ ዕቃ መወርወሯንና ከእኔ ጋር አብረው የነበሩት ሰዎች ደግሞ ሽቶን መልሰው ወደ ሄኖክ መኪና ሲወረውሩ የመኪናው መስታወት መሰበሩንም አስረድታለች። በዚህ መሃል ግን ተዋናይ ሄኖክ ድንቁ መኪናውን አስነስቶ በፍጥነት ከስፍራው የተሰወረ መሆኑንና የግል ተበዳይም የሕክምና እርዳታ ካገኘች በኋላ በአካባቢው ለሚገኝ የካራማራ ፖሊስ ጣቢያ ክስ መመስረቷን፣ በተመሳይ ተዋናይ ሄኖክ ድንቁም መኪናው ላይ ለደረሰው ጥፋት በካራማራ ፖሊስ ጣቢያ ተገኝቶ ክስ መመስረቱንም ተሰምቷል። ይሁንና ተዋናይ ሄኖክ ድንቁ ስለተፈጠረው ክስተት ማብራሪያ እንዲሰጥ ቢጠየቅም መሰል ክስተት በፍጹም እንዳልተፈጠረና የሚያውቀው አንዳችም ነገር እንደሌለ የገለጸ ቢሆንም ከፖሊስ ጣቢያ በተገኘው ተጨባጭ የሆነ መረጃ ግን ፖሊስ መረጃውን እያጣራ እንደሆነና እንዲሁም የተመሰረተበት ክስ ዋስትና የሚያስከለክል በመሆኑ አርቲስት ሄኖክ ድንቁ ጉዳዩን በውጭ ሆኖ እንዲከታተል መደረጉን ፖሊስ አስታውቋል። በተመሳሳይ ስለ ጉዳዩ ለማጣራት ለፍቅረኛው አርቲስት ሜላት ነብዩ ተመሳሳይ ጥያቄ የቀረበላት ቢሆንም ለጥያቄዎቹ እስካሁን ደቂቃ ድረስ መልስ ከመስጠት ተቆጥባለች። ኢትዮጵያ በህዳሴ ግድብ አካባቢ ያለው የኢትዮጵያ የአየር ክልል በማንኛውም በረራ ዝግ መደረጉን ተነግሯል። የኢትዮጵያ ሲቪል አቪዬሽን ዋና ዳይሬክተር ኮሎኔል ወሰንየለህ ሁናቸው እንደተናገሩት የታላቁ የህዳሴ ግድብ በሚገነባበት ቤንሻንጉል ጉሙዝ ያለው የኢትዮጵያ የአየር ክልል ከማንኛውም አይነት የበረራ እንቅስቃሴ ሙሉ በሙሉ ዝግ እንደሆነ ከሚመለከታቸው የደህንነት አካላት ጋር በመወያየት ክልከላ ተጥሎበታል ብለዋል። የንግድ ወይም የመንገደኞች መጓጓዣ አውሮፕላንም ሆነ ሌሎችም አይነት የበረራ እንቅስቃሴዎች ግድቡ በሚገኝበት አካባቢ በፍጹም ማከናወን እንደማይችሉ ገልጸዋል። ይህም ቢሆን የሚመለከተው አካል በሚሰጠው ልዩ ፍቃድ ብቻ በተከለከለው አየር ክልል በረራ ሊፈቀድ እንደሚችል አስረድተዋል። የአየር ክልል ደህንነትን ለማረጋገጥ እንደዚህ አይነት ክልከላዎችን መጣል በዓለም አቀፍ አሰራርም የተለመደ መሆኑን የገለጹት ዋና ዳይሬክተሩ ኢትዮጵያም የግድቡን ደህንነት ለማረጋገጥ ስትል ይህንን የአየር ክልል ሙሉ በሙሉ ዘግታለች ብለዋል። ከፍተኛ ቁጥጥርና ጥበቃም በአካባቢው እየተደረገ መሆኑንም የገለጹ ሲሆን
ወደ ኢትዮጵያ የአየር ክልል ከመግባቱ ከ400 ኪሎ ሜትር ርቀት ላይ ያለን የአየር እንቅስቃሴ የበረራ ከፍታው፣ የበረራ ፍጥነቱ እንዲሁም የበረራውን አይነት ማለትም የመንገደኞችንም ይሁን የጦር እንቅስቃሴ መለየት እንደሚቻልና ከፍተኛ ቁጥጥርም እየተካሄደ እንደሆነ ገልጸዋል። ውድ ስለዛሬ ቤተሰቦች መረጃዎቻችን በዚህ አበቁ። ስለተከታተላችሁን እናመሰግናለን። አዳዲስ ተከታታይ መረጃዎች እንዲደርሳችሁ ሰብስክራይብ ማድረግ እንዳትረሱ። መልካም ጊዜ